የምትጠረጥረኝ? መርማሪ አይደለም ሰውን የገዛ ጥላው ነው ያምነው። አንድ ነገር አልደብቅህ፣ እርግጠኛ ነኝ የምትተነፍሳቸው እያንዳንዱ ትንፋሾች ጭንቀት ይሸታሉ። ይኸውልህ በእርግጥ የወንድሜ ኪራ ጉዳይ ከምንም በላይ ያስጨንቀኛል። ግን ደግሞ በዚህ ጋር ትዳር አለኝ፣ በጣም መሳሳላት ልጅ አለች። አሁን የሥራ ጉዳይ ተበላሽቶብኝ እሱን ለማስተካከል እየሄድኩኝ ነው። ስጋ አልጋ ሲሉት መሬት አሉ። ምን ማለት ነው? ባታስፈችኝ ይሻል ነበር ማለት። ይኸውልሽ ቤቲ፣ አንቺ እንዳስፈታሽኝ ይሆናል እያሰብሻለሽ፣ ግን ዞሮ እዚህም ያው ነው። ሞት ፍርድህን እያቀረብክ ነው እንደዚህ የምትፈራገጠው። ይኸውልሽ ቤቲ፣ እኔን የሚያሳሰረኝ ሆነ ሊያስገድለኝ የሚችል ምንም አይነት ወንጀል አልሰራው። አማን፣ አንተ ግን መቼ ነው የሚረባ ሰው የምትሆነው? መቼ ነው እስቆይ የምታመሰግነው? እኔስ ግን ከእስር ቤት አስፈታው አይደል እንዴ? አልቀመጥም። ኢለ አሁን እዚህ ፊት ለፊት ቁጭ ብለህ ምንም እንዳላወቀ ሰው የምታስመስለውን ድራማህን አውቁ። እኔን ማታለል አትችልም። ኪያ፣ እውነት እኔ ምንም እየገባኝ አይደለም። ለምንድን ነው እየጮሽብኝ ያለው? እኔ ላይ አንተ የኔ ጠበቃና የድርጅታችን አማካሪ እንጂ የኔ ህይወት ውስጥ ከጀርባ እየገባ የምትፈተፍት ሰው አይደለም። ኪያ፣ እኔ እኮ ያደረኩት ነገር ሁሉ ላንቺና ለቤተሰቦች ደህንነት ስል እኮ ነው። አረ ለኔ ብለህ ግን እኮ እሱ እያሰበ ያለው እኔ እንደላኩክ ነው። ምንድነው ይሄ? ምን ይዘሽ መተሽ? ኒናዬ ምንድነው ይሆንሽብኝ? ቆይ ምን ተፈጥሮ ነው? ደግሞ ማይፈጠርና ማይሆን ነገር አለ እንዴ? መርፌ እንኳን ቅቤው ጋልሽ የተባልኩ ሰው እኮ ነኝ። ተይ ኒናዬ አታማሪ። ቆይ ከናቲ ጋር ተጋጫችሁ እንዴ? እንዴት ነው ወዳጅ? ሰላም አትለኝም እንዴ? ምንድነው ቆመ የምትይኝ? እንዴት ነው እንደዚህ የምታረገው? አላሳዝንም? እንደምጨነቅ አታውቅም? እንዴት ነው ታረጋለህ? ናማ ተረጋጋ። እሺ ምን ላድርግ? ምንም መውጫ ቀዳዳ አልነበረኝም እኮ። ለዛ ነው እዚህ የተደበቅኩት። አሁን የምንወቃቀስበት ሰዓት አይደለም። አሁን ያለፉትን ሰዓታት የምናስብበት ጊዜ አይደለም። በላይ ከነዚህ ሰዎች በላይ ጠንቅቆ የሚያውቅ ሰው የለም። እኔን ከዚህ ነገር አውጡኝ። ምንም የማውቀው ነገር የለም። ጊዜያችሁን ደግሞ እኔ ላይ አትፍቹ። ኪራና አጎቱ የአቶ በላይን ተላላኪ የነበረውን አሁን ላይ እውነቱን ይነግረናል በማለት አግተው ወስደውታል። ታዲያ የኪራም አጎት ቤቴን ጠፍቶብኛል፣ እዛ ለመድረስ ደግሞ በጣም ስለደከመኝ ሰው ያስፈልገኛል፣ እርዳኝ ባሉት መሰረት ሊያደርሳቸው ሄዶ ነበር። ሆኖም ኪራ በቦታው ተገኝቶ ሊያግተው ችሏል። ናቲ ኪራ መኖሩ ስልክ ተደውሎለት ኪራ በአስቸኳይ እንደሚፈልገው ስለነገረው ከቤት ተጣድፎ ሲወጣ ፖሊስ መርማሪው እስከ መጨረሻው ሲከታተለው ነበረ። ነገር ግን ሊሸውደው ችሏል። ሆኖም ሲከታተለው ከቆየ በኋላ እኔ የቤት ኃላፊ ነኝ፣ በአንድ በኩል ልጅ አለኝ፣ በአንድ በኩል ደግሞ የምወዳት ባለቤት አለኝ፣ ለምንድነው የምትከታተለኝ? ትናንትና መጥቼ ያለውን ችግር ነግሬህ የለም ወይ? በአንድ ቀን ሌሊት የሚለወጥ ነገር አለ ወይ? በማለት ናሆሚን ቢናገር መርማሪው ግን ተጠራጥሮ ስለነበረ ሲከታተለው ነበረ። በአንድ በኩል ኪያ ናት። ኪያ አሁን ላይ ከመርማሪ ኢዝራ ጋራ እየተቀራረበች ነው ያለችው። ሆኖም ታዲያ ዛሬ በቅናት መንፈስ ይመስላል ሄኖክ መጥቶ ነበረ። ወደ እሷም ከመጣ በኋላ ስለኔ ለምንድን ነው በእኔና ባንቺ መሀል ሰው የምታስገቢው? ሆኖም ተማናገር ከፈለግሽ አንቺ ራስሽ አናግሪኝ፣ ሰው መላክ አይገባብሽም በማለት ኪያን አናዷት ሄዷል። ኪያ ግን ከቤት ውስጥ ሆና የሆነ ሁለት ሰዎች እንደሚያወሩ ድምፁ ደግሞ የኪራ እንደሆነ ለጠበቃው ነግረዋለች። ግን ደግሞ ኪራ በህይወት አለ፣ መቼ እንደሚመጣ ግን ባላውቅም አሁን ላይ እኔ በጭንቀት ነው ያለሁት። ግን ደግሞ ማታ እያዳመጥኩ እያለ ከእጀቃ ወድቆ ድምፅ ሲሰሙ ጸጥ አሉ። ወደዛውን ታዲያ ማዳመጥ አልቻልኩም በማለት እየነገረችው ነበረ። ሆኖም በአንድ በኩል እንግዲህ ሚና ናት። ሚና ብዙ ነገር አዘጋጅታ ናቲን ሰፕራይዝ ለማድረግ እሱ ደግሞ ቀለበት ስላደረገላት አሁን ደግሞ እሷ ማታ ላይ ከስራ ሲመለስ ለማስደሰት ስላሰበች ብዙ ነገር አዘጋጅታ ነበረ። ሆኖም ታዲያ ለባብሳ ስትጠብቀው ከቆየች በኋላ እንቅልፍ ሸለብ አድርጓታል። ሆኖም ናቲ አልመጣም ነበረ። ናቲ አደጋ አጋጥሞት በዛው አድሯል። ሆኖም እሷ የተጠራጠረችው ወደ ሌላ ሴት ጋር ሄዷል ማለት ነው። ተጫወተብኝ አይደል በቃ በማለት እንግዲህ ሻንጣዋን አዘጋጅታ ወደ ነጽናት ቤት ሄዳለች። ደጋግማ ስልክን ብትደውልለት ሊያነሳ አልቻለም። ስለዚህ እሷን በንዴት ከሌላ ሰው ጋር ነው ያደረው በማለት ነበረ ወደ ጽናት ሄደችው። ጽናትም ለማረጋጋት ችላ ሚናን እየመከረቻት ነበረ። ታዲያ ትዳር ከባድ ነው። ትዳር ዝም ብሎ በሆነው ባልሆነው ጥለሽ መውጣት የለብሽም፣ ተረጋጊ፣
ያለውን ችግር ደግሞ ካልተነጋገራችሁ እንዴት ልታውቂ ትችያለሽ በማለት ለማረጋጋትም ሙከራ እያደረገች ነበረ። ሆኖም ናቲ ተመልሳ ወደ ቤት ስልክ ደውሎላት ስትሄድ ተደብድቦ ነው የመጣው። የደበደበ ሰው ባይታወቅም በጣም ተጎድቶ ስለነበረ ሚናም እያለቀሰች ነበረ። ሆኖም ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ እነሆ ጽናት ድራማ አስተማሪ አዝናኝ የሆነውን እነሆ ቪዲዮንም እስከ መጨረሻው በማየት ተከታተሉኝ እያልኩ አሁን ላይ ታዲያ ኪራ ወደ ቤት በመጣ ሰዓት እነ ኪያ ሁሉ ስለነበሩ ቀስ ብላ ወደ ቤት አስገብታው ነበር ጽናት። ታዲያ በቤትም ታስገባችሁ በኋላ መኝታ ቤት ስለ ሁሉም ነገር የተመካከሩ ነበር። እሱን ነፃ ለማውጣት ጽናትም ሆነ የኪራ አጎት ሶስቱ ሆነው መኝታ ቤት እያወሩ እንዴት አድርገው የበላይን ገዳይ እንደማግኘት ኪራ ነፃ እንዲወጣ እንግዲህ ይህን ደግሞ አጎቱን እንዲያግዘው እየተመካከሩ ነበረ። ሆኖም በመሃል ኪያ በዛው ስታልፍ ድምፅ ስትሰማለች። ሆኖም መያዘችውን ብርጭቆ ከእጇ መልጧት ይወልቃል። ታዲያ ተደናግጣም ትሮጣለች። ሆኖም እነሱ በድንጋጤ እንግዲህ ጽናትም ቀስ ብላ ስትወጣ ኪያ ነበረች ቤት ውስጥ። ሆኖም ኪያ ተጠራጥራለች። ማን ነው የመጣው? እንደገና ደግሞ እንግዲህ አጎትየውም ቢሆኑ ምናልባት ኪራ ያለበትን ያውቃሉ። ስለዚህ ለዛም ይሆናል ወይስ ኪራ መጥቶ ነው የሚለው አጠራጣሪ ነገር ሆኖባታል። ግን ደግሞ ኪያ በጣም ታሳዝናለች። አሁን ላይ ወንድሟ የት እንዳለ ስለማታውቅ በጭንቀት ተወጥራ ማታ ማታም ቢሆን እደጅ ላይ ቁጭ ብላ ታመሽ ነበረ። ታዲያ ጠበቃ ዮሴፍም እሷን በርቀት ይመለከታታል። ሁሌም እዛ ቦታ ላይ ስለማትጠፋ እንደውም አንድ ጊዜ መጥቶ ለምን እዚህ ጋር ተቀመሽ በማለትም ጠይቋታል። አሁን ላይ ኪራ የገባበት ጠፋ፣ ግን ደግሞ እዚህ እንኳን አለው ቢለምን አለበት በማለት በጭንቀት ውስጥ ነበረች። ሆኖም አሁን ላይ ከኪያ ደብቀው ጽናትም ብትሆን ግራ በመጋባት የተለየ ጸባይ እንደምታሳይ አንዴ ቁጠኛ አንዴ ደግሞ ግራ የገባው ነገር ነው በማለት ኪያም ለጠበቃው ትነግረዋለች። ምናልባትስ አጎትየው ኪራን የሚያግዙት ይሆናሉ። ስለዚህ የሚያውቁት ነገር ይኖራል። ግን ደግሞ ጽናት ላይ ሌላ ጉዳት እንዳይደርስባት ብዬ እፈራለሁ ስትለው ምናልባት ላይደርስባትም ይችላል። ምክንያቱም ምናልባትም ይተዋወቁ ይሆናል። ኪራንም ያለበትን ሊያውቁ ይችላሉ። ስለዚህ አንቺ አትጨነቂ በማለት እየመከራት ነበረ። በአንድ በኩል ቤቲ ናት። ቤቲ አሁን ላይ አማንን ከእስር ቤት ዋስ ሆና እንዳስፈታችው ሁለቱ ሲጨቃጨቁ ሄኖክ ሰምቷል። ሆኖም ከመጣ ጀምሮ አማን ከሄኖክ ጋራ ጥል ነው። ከቤቲም ጋር ቢሆን እንደዛው ሁሌም መጨቃጨቅ ሆኗ ስራቸው። ግን ደግሞ በምን ምክንያት እንደተጋቡ ባይታወቅም ሄኖክና ቤቲ ባልና ሚስት ናቸው። ግን ደግሞ ሲወጣና ሲገባ በጣም ይጨቃጨቃሉ። አማንንም ለምን አመጣሽብኝ የማይታወቅ ሰው በቤቴ ውስጥ አምጥተሽ በማለት ይህ ሁል ጊዜም ጭቅጭቃቸውን ይቀጥላሉ። ሆኖም ዛሬ በር ላይ ቆሞ ያዳመጠው ነገር ግራ ጋብቶታል። ከኋላው ምን አይነት ሴራ እየሰሩ ነው? አሁን ላይ አማንን ዋስ ሆና እንዳስፈታችው ስለሰማ ገብቶ ያፋጥጣቸዋል። አዎ ዋሶኛ አስፈትቸዋለሁ፣ የገባሁትበትን ችግር በቀላሉ ለመወጣት በማለት እንግዲህ አማንም ቢሆን ከእስር ቤት አስወጣሽኝ እንጂ ይሄ ቤትም ከእስር ቤት አይተናነስም፣ እዚህ ተቀምጬ እውላለሁ፣ እኔ አሁን አስጨነቀኝ በማለት ለቤቲም እየነገራት ነበረ። ሆኖም ቤቲ አርፈ ተቀመጥ በማለት እንግዲህ ዋስ ሆነሽም እንዳስወጣሽኝ ሄኖክ ቢሰማ ምን ትያለሽ ቢላትም ታዲያም ቢሰማስ ምን ያደርጋል? እኔ ለራሴ እጨነቃለሁ፣ እናንተ ግን ምንም አልመሰላችሁም በማለት አማንንም ትናገረዋለች። ሆኖም እንግዲህ ሄኖክ የሰማውን ሰምቶ ከቤቲ ጋራ እልም ያለ ጥላቻ ተጣልተዋል። ታዲያ ከቤትም ካሁን በኋላ አታገኝኝም፣ እዚህ ካንቺ ጋር ክፍል አላድርም በማለት ከቤት ውስጥ ወጥቷል። ታዲያ የት ነበርክ ብላም ስትጠይቀው እንዳንቺ እንዳማን እኔም ሰው ፍለጋ ወጥቼ ነው፣ አንቺ አማንን ሳታማክርኝ አስፈትተሻል። ስለዚህ እኔ ደግሞ የራሴን ሰው የማገኘው ስለነበረ ወጥቼ እዛ ቆየሁ በማለት ይነግራታል። አሁንም ደጋግማ እኔ ሕፃን ልጅ አይደለሁም አታታልለኝም ንገረኝ ስትለው ኪያ ጋር እንደሄደ ይነግራታል። እሷም በጣም ትናደዳለች። ሆኖም ጥሏት ወጥቷል። ሆኖም እንግዲህ የኪራ አጎት ባሰቡትና
ባቀዱት መሰረት የአቶ በላይን ሰራተኛ ማገት ነበረ። ምናልባት የሚያውቀው ነገር ካለ ነፃ የሚያወጣውን ኪራ እያሰበ ነበረ። ሆኖም ልጄ እባክህ መንገድ ምራኝ፣ መንገድ ቤቴ ወደ ውስጥ የገባ ስለሆነ መራመድ አልቻልኩም በማለት ይነግሩታል። እሱም በጎ ለማድረግ እሳቸውን ይዞ ለማድረስ ይሞክራል። ግን ደግሞ ውስጣ ውስጥ መንገድ ነው፣ እባክዎትን ልመለስ፣ ደግሞ ስመለስ መንገድ እንዳይጠፋብኝ ቢላቸውም እኔ ከልጅ ጋራ መልሰሃለው ልጄ እባክህ አድርሰኝ በማለት እንግዲህ ወደ አሰቡበት ቤት ይዘውት ሄደዋል። እዛም ከደረሰ በኋላ ኪራ ነበረ። ታዲያ እኛንተን ምንም ማድረግ አንችልም፣ ግን ደግሞ በሰዓቱ አቶ በላይ ቤት የነበረውን ሰውና አቶ በላይን የገደለውን ሰው ማወቅ ብቻ ነው የምፈልገው። እውነቱን ከነገርከኝ እኔ ካንተ የምፈልገው ነገር የለም በማለት ኪራም ይናገራል። ሆኖም አጉል ጥርጣሬያችሁ በሌላ ሰው ላይ አድርጉ፣ እኔ ምንም አውቀው ነገር የለም፣ እኔ ቤት ውስጥም አልነበርኩም። የዛን ቀን ደግሞ ቢሮ ሄጄ እዛው እንድጠብቅ ተልኬ ነበረ። ሆኖም ታዲያ የዛን ቀን ሰው ስላልነበረ ከቢሮ ሄጄ ቆይቼ ስመለስ የሆነው ሁሉ ሆኗል። ፖሊስ ደጁን ከቦ አየሁኝ። በቃ የማውቀው ነገር የለም፣ እኔም ማፍሰጽምለት በውጭ ሆኜ ነው፣ ተሱ ጋር ቀረቤታ የለኝም ቢላቸውም እውነቱን ካልተናገርክ ከዚህ አትወጣም ብለው እንግዲህ የሆነ ክፍል ውስጥ ዘግተውበታል። እናንተ ተሳስታችኋል፣ እኔም ምንም አልጠቅማችሁ፣ እኔም ማውቀው ነገር የለም በማለት እንግዲህ እሱም እየተናገረ ነበር። በአንድ በኩል ኪራ ወደ ውጭ ወጥቶ ለናሆሜ ስልክ እየደወለ ነበረ። ናሆሜ ደግሞ ከሙሩ ጋር ሆኖ ምሳ እየበሉ ነበረ። ወዲያውም ሲደውልለት የማላውቀው ነው ስልክ ብሎ ዘግቶ ነበረ። ሆኖም በኋላ ላይ ተደጋግሞ ሲደወልበት ያነሳል። ኪራ ነበረ። ኪራ ምንድነው ሲለውም ማነህ አንተ ሲለው ኪራ ነኝ ሲለው ናሆሜም ይደነግጣል። ሆኖም ታዲያ ናቲ ስልኩ ሲደወልለት ሙሩ እንዳትሰማ አጠገብም ማንም ሰው ቢኖር እንዳይሰሙ ተጠንቀቅ በማለት ነበር ኪራም የነገረው። አሁን በምልክልህ አድራሻ ወደ እኔ በፍጥነትና በማለትም ይነግረዋል። ሆኖም እሺ በቃ በማለት ሙሩም ተደናግጣ ምንድን ነው ያስቸኮለ እዚህን ያክል ምን ተፈጥሮ ነው ስትለው የስራ ጉዳይ ነው በማለት ከቤትም ተጣድፎ ይወጣል። ሆኖም እንግዲህ ተጣድፎ ሲወጣ አካባቢው ከፖሊሱ ጋራ ይገናኛል። ሆኖም እንግዲህ መርማሪ ፖሊሱ ምንድነው እንደዚህ የሚያስቸኩልህ? ወዴትስ ልትሄድ ነው? ምን ተፈጥሮ ነው? በማለት በጥያቄ ያፋጥጠዋል። ናሆሜም ታዲያ ምንም የተፈጠረ ነገር የለም፣ ስራ ተበላሽቶብኝ እኔ አሁን ላይ የቤተሰብ አስተዳዳሪ ነኝ፣ እባክህን ተወኝ፣ ኪራ ወንድሜ እንደመሆኑ በጠን ነፃ እንደሚወጣ እፈልጋለሁ፣ ግን ደግሞ ያለውን ችግር ተናግሬያለሁ ትናንት፣ አሁን ስራዬን ላስተካክልበት አትከታተለኝ በማለት እየገሰገሰ ወደ ኪራም ሄዷል። ሆኖም የሚቀበሉት የኪራ አጎት ስለነበሩ በርቀት መርማሪ ፖሊሱ አይቷቸዋል። ሆኖም ታዲያ ናሆሜም ኪራን ካላገኘሁት ያለውን ነገር ማረጋገጥ አልችልም፣ እሱም ማየት አለብኝ በማለት እንግዲህ ላጎትየውም ይናገራሉ። እውነት የዚህን ያክል የምትቆረቆርለት ከሆነ በቃን አላሳይ በማለት አጎቱም ይዘውት ሄደዋል። ሆኖም እንግዲህ ሳምሶም የአቶ በላይ ጠባቂ የሚናገር አይነት ሰው አይመስልም። ሆኖም እንግዲህ እናንተ እኔም ብታግቱኝ ቤተሰቦች እኮ ይፈልጉኛል፣ ህግ የለም ወይ በሀገሩ በማለትም ተናግሯቸዋል። ግን ደግሞ ኪራ ህግማ ቢኖር የኔን ነፃ ማውጣት ነበረበት፣ ወንጀለኛውን ፈልጎ ማግኘት ነበረበት። እኔን ነፃ ያላወጣኝ ህግ ላንተም አይደርስልህም በማለት እንግዲህ ላንተም ያዋጣ እውነቱን ንገረኝና አንተም ሳትጎዳ እኛም ሳንጎዳ ይህን ማወቅ ነው የምፈልገው በማለት እንግዲህ ኪራም ይጠይቀዋል። ግን ደግሞ ሳምሶም የሚናገር ሰው የመናገር ፍላጎትም የለው። ምናልባትም ወይ ላያውቅ ይችላል የተደረገውን ድርጊት። ግን ደግሞ አማንና ቤቲ እንዲሁም ሄኖክ እጃቸው እንዳለበት ነው የሚያሳየው። ሁልጊዜም በመሃላቸው ጭቅጭቅና ቤቲና ሄኖክ ፍጥጫ፣ እንዲሁም ደግሞ አማን ከቤቲ የሚያውቀው ነገር ቢኖር እንግዲህ ሶስቱም እየተፋጠጡ ነው ያሉት። እያም ቢሆን አሁን ላይ እያንዳንዱ ነገር ቤት ውስጥ ያለው እቃው ሳይቀር ነው የሚያስታውሰኝ በማለት እንግዲህ ለጠበቃው ዮሴፍ እየነገረችው ነበረ።
ሆኖም ታዲያ አባባ በቃሉ የሚያደርጉት ነገር እንደገና ጽናት የምታደርገው ነገር ግራ ያጋባኛል በማለትም እንግዲህ ሄኖክም እንግዲህ ወደ ቢሮ ሄዶ ወንበር ላይ ተሽከረከረ። ሀና ትመጣለች። ሀና ደግሞ ምን ልሰራ ነው የምመጣው እዚህ አንተ በማለት ትናገረዋለች። አሁንም እንደዛው መጨቃጨቅ ትወጃለሽ፣ አሁንም አልተቀየርሽም ወይ በማለት እሱም ይናገራታል። ሆኖም በመሀል እየተነጋገሩ እያለ ኪያ ትመጣለች። ኪያም በንዴት አንተ ደግሞ እዚህ ምን ትሰራለህ በማለት ትናገረዋለች። ኤዱም መታ ስታየው ደግሞ አንተ ምን ትሰራለህ በማለት እንግዲህ ሁላችሁም እኔ ጋ ሚስጥር አላችሁ ከሀና በስተቀር ማን ነበር ያ እጩኛሽ በማለት እንግዲህ ሁሉም አናደድ ይሞክራል። ሆኖም ታዲያ እኔ እንዲያውም እጩኛዬን ማውራት ነው የምፈልገው እናንተን አልፈልጋችሁም በማለት እንግዲህ ይናገራል። ኪያም ልታናግረው እነ ኤዱን እና ሀናን በቃ እናንተ ውጭ ውጡልኝ በማለት ትናገራለች። ኪያንም እኔና ባንቺ መሀል ሶስተኛ ሰው እንዲገባ አልፈልግም፣ ማናገር ከፈለግሽ እኔ ያለሁ በማለት እንግዲህ ይናገራታል። እሷም ታዲያ እኔ የሚገርመኝ ነገር ከጠበቃው ጋራ ምን አይነት ነገር አለሽ በማለትም ያሸማቅቃታል። ሆኖም ቤቴን አግብቶ በአንድ ቤት እንደሚኖሩ ብታውቅ ኪያ አሁን ላይ ሰው አታረገውም ነበር። ነገር ግን ይህን ሁሉ ነገር አታውቅም። አንድ ቀንም በመንገድ አይታ ቤቲና ሄኖክ ናቸው ወይ በማለት ድንገት ደግሞ ታጠገቧ ጥፍት ብሎባታል። ሆኖም አሁን ላይ ሄኖክ ምን እንደሚያደርግ እሷ ራሱ አታውቅም። ግን ደግሞ ዛሬ መጥቶ ሲያናግራት የተናደደችው ጠበቃው ላይ ነው። እኔ ጥብቅና ቁምልኝ ብዬዋለሁ ወይ ለቤተሰቡና ለድርጅቱ ብቻ ነው እንጂ ለእኔ ማናቆመው በማለት እንግዲህ ሄኖክም የልቡን ተናግሮ ጥሏት ሄዷል። በአንድ በኩል ሚና ናት። ሚና እንግዲህ አሁን ላይ ወደ ናቲም ብትመለስ በጽናት ጋር መታ የሆነውን ነገር ስትነግራት ጽናትም በትዳር መሃል ብዙ ነገር ያጋጥማል በማለት ብዙ ነገር ከመከረቻት በኋላ እንግዲህ ማዕበሉን ካልወጣሽው ሰምጠሽ መቅረትሽ ነው። ስለዚህ አሁን ላይ የመጣብሽን ነገር ሁሉ መቀበል አለብሽ። እሱን ደግሞ ችግር ምን እንዳለበት መጠየቅ፣ ለምንስ እንደሚያመሽ መጠየቅና መግባባት አለብሽ በማለት ብዙ ነገር ከመከረቻት በኋላ ሆኖም እንግዲህ በመሀል ላይ ስልክ ተደውሎላት ስትሮጥ ከጽናት ጋራ ወደ ቤትም ሄዳለች። ነገር ግን ናቲ የሆነው ባይታወቅም እንግዲህ ሰው ደብድቦት እንዳልሆነ አድርገው እኔ መኪና አደጋ ይሁን የደረሰበትን ባይታወቅ ታዲያ ማታም እኮ ልደውልልሽ ነበር ግን ደግሞ አልቻልኩም። ሰው አፋፍሰው ወደ ሐኪም ቤት ወስደውኝ ከዛም በኋላ ነው አሁን ደህና ነኝ በማለት ይነግራታል። እሷም እያለቀሰች እንግዲህ ሾርባውንም ምኑንም እየሰራ እየሰጠችው ነበር። ሆኖም መኝታ ቤት ገብቶ ጋደም እንዳለ በዛው ተሰናብቷታል። በኋላም ገብታ ናቲ ብላ ምግብ ልሰጠው ስታየው ምንም ሊሰማት አልቻለም። ናቲ ብትለውም ሊሰማት አልቻለም። ግን ደግሞ በህይወት ይኑር አይኑር የሚታወቅ ነገር የለም። አሁን ላይ ሚና ጩኸቷን ለቀዋለች። ኧረ አግዙኝ፣ እርዱኝ፣ ናቲ ተነስ እያለች እየጮኸች ነበረ። ምን እንደተፈጠረ ባይታወቅም አሁን ላይ ናቲ ወይም ከባድ የልብ ድካም ይዞት በዛው ልም ብሎ ሊሆን ይችላል፣ ወይም በሽታው ሳይታወቅለት እንግዲህ ሰውም ደብድቦት ከመጠን በላይ አድክመውትም ሊሆን ይችላል። ግን ደግሞ አሁን ላይ በህይወት ይኑር አይኑር የሚታወቀው ነገር የለም። የዛሬው ቪዲዮ እንግዲህ ሚና እየጮኸች ነበረ፣ በዚሁ አብቅቷል። ቀጣዩን እንግዲህ የነኪራስ መርማሪ ፖሊሱ በጣም ተናዶበታል። ሸውደውኛል፣ ሆነ ብለው ነው እኔጋም ናቲም መጥቶ ናሆምም መጥቶ ስለ አጎቱ የተናገረው የሆነ የሚያውቁት ሚስጥር አለ ደርስበታለሁ በማለት እየተንቆራጠጠ እያሰበ ነበር። ሆኖም ቤቲና ሄኖክም እንግዲህ ሚስጥራቸው ምን እንደሆን ባይታወቅም መውጣቱ የማይቀር ነው። ሁለቱ ሊስማሙ አልቻሉም። ለማንኛውም ቀጣዩን አብረን እናያለን። በያላችሁብኝ ሰላም ቆዩልኝ እያልኩኝ በዚሁ ሰናበታችኋለሁ።